እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻቴና ማክራ ጌታ ነው ፍቅር ኖ ኖ ኖ ኖ ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። ጸድቀሃል አይዙ ጌታ ነው የሚያውቀው ራባሱ የለም ራባሱ ሻምናን የለም እህትን የሚያክል ነገር ለእንዳንተ አይነት አውራ ይሰጥ። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው፣ እንድታዝናናት ነው። ካፍቴሪያ ወስደ አዝናናት ነው፣ አንሸራሽራት ነው። ፍቅርን ገለጥላት ነው። ወድሻለሁ፣ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው። ክርስቲያን ሴቶች ድንጋይ ናቸው ያለሃል፣ ስሜት የላቸውም ያለሃል፣ ፍቅር ቃላት አይፈልጉም ያለ ማን? 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፉ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው እንዳገባች ፈልጋል እህሊ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት የምችል አይደለሁም፣ ፈሪ ነኝ። ደብዬ አብሮኝ ያደገ አንድ ልጅ አለ፣ የሰፈሬ ልጅ። በጣም ነው የምንዋደደው ከልጅነቴ ጀምሮ። ስሙ ግን ካሊዶ ነው። እና እንዴት ነው ነገሩ ሲባል ቃል ለእግሬ መንገድ ለመንገዴ ብርሃን ነው። እና ምንድነው አላመነም። ወንድሜ በዚህ ዘመን ካመነውም ራሱ ተመርጦ አይደል እንዴ? ጴንጤ ስለሆነ እኮ ሰው አይጋባም። አሁን ለምሳሌ ነጠላ አድርገው ምንድነው ነጭ ቀሚስ አድርገው አይታል በቴሌቪዥን ቃላዋዲ ሌላ ሚኖር ይሆናል አይዶና አላቅም፣ ግን ቃላዋዲን አውቃለሁ። አሁን እዛ ያሉ አሉ ወንጌል የገባቸው ድኛለሁ ጸድቅ ያለው የሚሉ አሉ። ነጠላ አድርገዋል፣ ጋቢ አድርገዋል። አሁን ከነሱ ውስጥ አንዱ ያ ወንጌል የገባው ልጅ እህትህን ላግባት ቢለኝ እምቢ ልለው ነው ዴቭ እንዴ ምን ነው ነጠላ አድርጎ ሊያገባት ነው እንዴ? ጋቢ አድርጎ አግኝቼ ነው እዚህ ኮታ አድርጎ ፈርዞ አሜን ነው ሃሌሉያ ምናምን ቀረ ድነሃል ሲሉት እሱን ጌታ ያውቃል። ዞር በል ጸድቀሃል። አይዙ ጌታ ነው የሚያውቀው ራባሱ የለም ራባሱ ሻምናን የለም እህትን የሚያክል ነገር ለእንዳንተ አይነት አውራ ይሰጥ። እና ከክርስቲያንም ተመርጦ ነው የገባው ወንጌል ቃሉ እንደገባው በመጽሐፍ ቅዱስ ክርስትናን እንደጀመረ አጣራለሁ። ይህን ሳጣራ ክርስትናን በልሳን ነው የጀመረው። ይህን ሳጣራ ክርስትናን በቃሉ ነው የጀመረው። እናቴ ይሄኛው ነው ይሻል። ልጅቱን ይራባሻ ሰላባታ ብለ ማስተዳደር አትችልም። በእግዚአብሔር ቃል ነው የምታስተዳድራት። እሷ ፍቅር እየፈለገች ካንተ ሮማንቲክ ነገር እየፈለገች አይደለም። ሃሌሉያ ራባሶሻቴና ማክራ ጌታ ነው ፍቅር ኖ ኖ ኖ ኖ ኖ የጌታ ፍቅር አጋፔ ነው። ሴቶቹ ደግሞ የሚፈልጉት ሌላ ፍቅር አለ። መዝናናት ይፈልጋሉ፣ መጫወት ይፈልጋሉ፣ ሽርሽር ይፈልጋሉ፣ ወክ ማድረግ ይፈልጋሉ። አይደለም ምን መሰለሽ ጌታ ምናምን ያንተን ከሴት ጋር እኮ ነው እያወራ ያለው። ሴት ምንድን የምትፈልገውን አታውቅም። ለቀረው ቸርች አለ አምጣት። እኛ ቆሮንቶስ ማቴዎስ እያስጠናን ነው፣ ታጠናለች። አንተ ደግሞ ጌታ የሰጠ በተጨማሪ እንድታንሸራሽራት ነው፣ እንድታዝናናት ነው። ካፍቴሪያ ወስደ አዝናናት ነው፣ አንሸራሽራት ነው። ፍቅርን ገለጥላት ነው። ወድሻለሁ፣ አፈቅርሻለሁ ምናምን ይሄ ፍቅር ቃላቶች ማለት ነው። ክርስቲያን ሴቶች ድንጋይ ናቸው ያለሃል፣ ስሜት የላቸውም ያለሃል፣ ፍቅር ቃላት አይፈልጉም ያለ ማን ነው? እንደዚህ እና ለዚህ እኮ ነው አሕዛብ የሚያምራቸው። አሕዛብ ሴኬ የሚያምራቸው ሴኬ ይመጣና ይናገራታል አልኩ። በቃ እናንተ ወይኔ አንቺ የምትመስል ልጅ አለች እንዲህ በዓለም ላይ ይላል። በቃ ወከክ እኔ ይላል ወንድማችን እድሜ 40 ነው እና ላገባ አስባለሁ፣ ግን የጌታ ፈቃድ ይሁን አይሁን አላውቅም ይላል። 40 ዓመት ሆኖ ሰው የጌታ ፈቃድ ይሁን አሁን ላገባ እያሰብኩ አይባልም። ለምን? አንደኛ በተገለጠ መጽሐፉ ተጽፏል። ሰው ማግባት በሚገባው እድሜ በደረሰ ጊዜ ያግባ ብሎ አዞታል። አሁን ለዚህ ለየት ያለ ጸሎት ፕሮግራም ያዝ። ጌታ ሆይ በእርግጥ አሁን 46 ዓመቴ ነው እንዳገባች ፈልጋል እህሊ። ይሄ ሰውዬ የጌታን ፈቃድ ማወቅ ፈልጎ አይደል። ባጭሩ ሴት ጠይቄ ማግባት የምችል አይደለሁም፣ ፈሪ ነኝ። ስለዚህ በተአምር እንደ አዳም አይኔን ስከፍ ሴትዮዋ አጠገቤ ትቆም ብሎ ከመጸለይ ውጪ ትርጉም የለው። ምክንያቱም ተገልጧል። አንድ ነገር የጌታ ፈቃድ ነው አይደለም ለማለት ከቃሉ ጋር ይስማማል አይስማማም ቀላል ነው። ጥቅስ አለው የለውም። ስለዚህ እዚህ ውስጥ እድሜው ለትዳር የደረሰና ሚስቱን የሚያበላበት የሚያለብስበት በቂ ገቢ ያለው ሰው እንዲያገባ የማን ፈቃድ ነው ማለት ነው?
የጌታ ፈቃድ ነው። ከቃሉ ጋር ይስማማል። ብታገባ ጌታ ይከብራል፣ ጌታ ይከብራል እና ቃሉ ይደግፋል፣ ቃሉ ይደግፋል። አንተ ማድረግ ያለብህ ምንድነው? ጌታ ስለፈቀደልህ ጌታም ስለሚከብርበት ከቃሉም ጋር ስለሚስማማ ምንድን ማድረግ? ወደ ሶስተኛው ስቴፕ ወደ ሌላኛው ስቴፕ ትሄዳ። ምን? ሚስትን የሚፈልግ መልካም አረግ። በቃ የጌታ ፈቃድ፣ ጌታም ይከብራል፣ ቃሉም ይደግፋል። ተነስተ ምን መፈለግ ብቻ ነው? ምን ሚስት መፈለግ። ሚስት መፈለግ አይንን ጨፍነ ሳይሆን ከፍተህም ከተሳካ ተጨፍኖ ሚስት አይፈለግ። ተጨፍኖ ሚስት አይፈለግ። በደንብ ከፍተ። በዚህ ዘመን ደግሞ ጭራሽ ጨፍና አይሆን። በደንብ ከፍተ ነው የሚሆነው። አሁንም በዚህ ከወጣቶች ጋር በተያያዘ ይሁንና ጌታ ሆይ ማግባት የሚገባኝ እድሜ ጋር ደርሻለሁ፣ ግን እማታምንች ልጅቷ የማያምን ነው ልጁ ብይብል ከቃሉ ጋር አይሄድም ማለት ነው። ስለዚህ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። የሆነ ውስብስብ መንገድ አትሂዱ። ጌታ ሆይ ምን ትላለህ በዚህ ነገር ላይ? ፈቃድ ነው አይደለም? በልቤ ተናገረኝ፣ በውስጤ ተናገረኝ አይደለም። ከቃሉ ጋር ካልሄደ የማን ፈቃድ አይደለም ነው? የእግዚአብሔር ፈቃድ አይደለም። ለመሰላችሁ የሆነ ልዩ አገልጋይ የምትፈልጉት አሁን ካንቺ ጋር ያለው እሱ ባልሽ አይደለም የሚል የምትፈልጉት የተጻፈውን ነገር ለመጠቀም ስለማትፈልጉ የተጻፈው ነገር ላይ ያለውን ነገር ከፈጸምከው አለቀ። የጌታን ፈቃድ አውቀሃል። የጌታ እጅ አለበት፣ የጌታ ፈቃድ አለበት በዛ ውስጥ። በተጻፈው ጥቅስ ውስጥ ለምሳሌ እንደው ዝም ብዬ ልሰው 2 ቆሮንቶስ 6:14 የሚያምን ከማያምን ጋር ምን ህብረት አለው ይላል አይደል? ክርስቶስ ከቤልሆር ጋር ማለት ዓለማውያንን ከሚገዛው ዓለማዊ መንፈስ ጋር ዲሞን ጋር ምን ተካፋይነት አለቀ። ስለዚህ ወድጃት ነው ወድጀው ነው ምናምን አይሰራም ማለት ነው። የሚያምን ከማያምን ጋር ምን ህብረት አለው ካለ ከማያምን ጋር ህብረት መጀመር የማን ፈቃድ አይደለም ነው? የጌታ ፈቃድ አይደለም። ምንም ማካበድ ማወሳሰብ አያስፈልገው፣ ቀላል ነው ማለት ነው።